ጉዳዴ ሲሆን 2 ወር ሙሉ ምን ጾመው ለምንድን ነው እንዴ አልበዛም አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው ጾም እግዚአብሔርን የመውደድ ምልክት ነው በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል እግዚአብሔርና መብል ለውድድር ቀርቦልን መብል መምለጣችን ጾምን መሻል ማለት እንደሱ ነው ስለዚህ ያዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈረስክ እኔም ያንተን አካል በሞት አፈርሰዋለሁና አፈለሰው ማለት ነበር እንደመልፍ ፍለሰው አፈለሰው ማለት ነው ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈለሰ ነው እግዚአብሔርን ከምንጣላባቸው አንዱ ጾምን መሻል ነው መጾም ደግሞ እግዚአብሔርን የማክበር ምልክት ነው እግዚአብሔር የመውደድ ምልክት ስለሆነ ጾም እንደሆነ ተሰጥቷል ማለት ነው አሁን ጌታችን የጾመው ስንት ቀን ነው 40 ቀን አልባን ተመልከቱ ስታካፍሉት ለአምስት ስታካፍሉት ምን ደርሷል 8 ቀን ለውሃ ጠባይ 8 ቀን ለመሬት ጠባይ 8 ቀን ለነፍስ ጠባይ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን እንደገና ደግሞ የተረጉሙታል አባቶቻችን ላላቱ በያላት 10 ፍጹም 40 ቀን ደግሞ 10 ቀን ካሳ ለማለግ ነው አላችሁን እግዚአብሔር ከሁላችሁ ጋር ይሁን